ከሀገር ውስጥ ቀዳሚ ወዳደረግነው ዜና ስናልፍ በሰባተኛው ጠቅላላ ምርጫ የፖለቲካ ፓርቲዎች ለአካል ጉዳተኞች ምቹ ሁኔታዎችን መፍጠር እንደሚጠበቅባቸው ፌዴሬሽኑ ገለጸ። በሰባተኛው ጠቅላላ ምርጫ የአካል ጉዳተኞች ተሳትፎ ለማሳደግ ከሚመለከታቸው አካላት ጋር በትብብር እየሰራ መሆኑን የኢትዮጵያ አካል ጉዳተኞች ማህበር ፌዴሬሽን ገልጿል። ተፎካካሪ የፖለቲካ ፓርቲዎች ለአካል ጉዳተኞች ምቹ ሁኔታዎችን መፍጠር እንደሚጠበቅባቸውም ፌዴሬሽኑ ገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው ይፋዊ መርሃ ግብር ሰባተኛው ጠቅላላ ምርጫ ግንቦት 4 ቀን 2018 ዓ.ም የሚካሄድ ሲሆን የመራጮች ምዝገባ የካቲት 28 ቀን 2018 ዓ.ም ይጀምራል። በዚህም የኢትዮጵያ አካል ጉዳተኞች ማህበር ፌዴሬሽን ዋና ዳይሬክተር አባይነህ ጉጆ እንደተናገሩት የአካል ጉዳተኞች ሁለንተናዊ ተሳትፎና ተጠቃሚነትን ለማረጋገጥ ውሳኔ ሰጪነት በሚጠይቁ አበይት ሀገራዊ አጀንዳዎች ላይ በቀጥታ ማሳተፍ ይገባል ብለዋል። አካል ጉዳተኞች ህገ መንግስቱ የሰጣቸው መብቶችን ከሚያረጋግጡባቸው ሁነቶች መካከል አንዱ ምርጫ መሆኑንም አንስተዋል። ቀደም ባሉት ምርጫዎች የምርጫ ጣቢያዎች ለአካል ጉዳተኞች ምቹ ያለመሆን የግንዛቤ እጥረትና በታዛቢነት የመሳተፍ እድል አነስተኛ እንደነበረም አንስተዋል። ፌዴሬሽኑ በሰባተኛው ጠቅላላ ምርጫ የአካል ጉዳተኞች ሁለንተናዊ ተሳትፎ ለማረጋገጥ ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር በቅንጅት እየሰራ መሆኑንም ጠቁመዋል። የህግ ማዕቀፎች የአካል ጉዳተኞችን ታሳቢ ያደረጉ መሆናቸውን የማረጋገጥ ስራ ከምርጫ ቦርድ ጋር በመሆን ማከናወኑን ጠቅሰው አካል ጉዳተኞች በምርጫ ታዛቢነት እንዲሳተፉ እየተሰራ መሆኑንም ገልጸዋል። በምርጫው የሚተገበሩ የቴክኖሎጂ ውጤቶች አካል ጉዳተኞች ከግምት ያስገቡ እንዲሆኑና ተጠቃሚነታቸውን እንዲያረጋግጡ ከምርጫ ቦርድ ጋር በትብብር እየተሰራ መሆኑንም አመልክተዋል። በሰባተኛ ጠቅላላ ምርጫ አካል ጉዳተኞች በመራጭነት እጩ ተመራጭነትን ብሎም በአጠቃላይ የምርጫ ሂደት ንቁ ተሳትፎ እንዲሆኑ ተፎካካሪ ፖለቲካ ፓርቲዎች ደግሞ ምቹ ሁኔታዎችን መፍጠር ይጠበቅባቸዋልም ብለዋል። ሁሉም ተቋማት የንብረት አገልግሎቶችን በኦንላይን መስጠት አለባቸው ተባለ። በአዲስ አበባ ከተማ የመንግስት ንብረት አስተዳደር ባለስልጣን የመንግስት ንብረት ለታለመለት ዓላማ ብቻ እንዲውልና ሀብትን ከብክነት ለመከላከል ዘመናዊ የንብረት አስተዳደር ስርዓት በተቋማቱ ተግባራዊ ያደረገ መሆኑን የባለስልጣኑ መስሪያ ቤት የንብረት ዘርፍ ምክትል ስራ አስኪያጅ ወይዘሮ ፀሐይ መንግስቱ ገልጸዋል። በዚህም ሁሉም ተቋማት ሀብታቸውን በቴክኖሎጂ ማስተዳደርና የኦንላይን አገልግሎት መስጠት አለባቸው ብለዋል። በዚህም የህትመት ወጪ ለመቀነስ ከቀልጣፋ አገልግሎት በመስጠት የተገልጋይ ምልልስን ከማስቀረት አንጻር ጉልህ ሚና ይኖረዋልም ብለዋል። ሂደቱ ባለስልጣን መስሪያ ቤቱ የጀመረው የአሴት ማኔጅመንት ኢንፎርሜሽን ሲስተም ምዝገባን አጠናክሮ መሄድ ያለበት መሆኑንም ገልጸዋል። አክለውም የቋሚ ንብረት ምዝገባ ስርዓቱ በአብዛኛው የማዕከላት ተቋማት መጠናቀቁን ገልጸው ጥቂት የማዕከላት መስሪያ ቤቶችና ቅርንጫፍ መስሪያ ቤቶች በሂደት ላይ መሆናቸውን ተናግረዋል። እንዲሁም የስቶክ ምዝገባና የኦንላይን አገልግሎት በ10 ተቋማት መጀመሩን ገልጸው ከቀጣይ ሳምንት ጀምሮ በተመረጡ የኮሌጅ፣ የሆስፒታል፣ ክፍለ ከተማ፣ ወረዳ ጤና ጣቢያና ትምህርት ቤቶች ላይ የኦንላይን አገልግሎት መስጠት የሚያስችል ስልጠና በባለስልጣን መስሪያ ቤቱ የሚሰጥ መሆኑንም ጠቁመዋል። ለህፃናት ተገቢውን ጥበቃ ለማድረግ የሚያስችሉ ፕሮጀክቶች እንዲበራከቱ ጥሪ ቀረበ። ለህፃናት ተገቢውን ጥበቃ ለማድረግና ልዩ ልዩ የህብረተሰብ ክፍሎችን ለማብቃት የሚያስችሉ ፕሮጀክቶች እንዲበራከቱ ጥሪ ቀርቧል። በሴቶችና ማህበራዊ ጉዳይ ሚኒስቴር የማህበራዊ ዘርፍ ሚኒስትር ዴኤታ ሁሪያ አሊ እንደገለጹት ቤተሰብ ተገቢውን ሚና ለመወጣት በቤተሰብ የደህንነትና በማህበረሰብ ማብቃት ላይ ሁሉም የህብረተሰብ ክፍሎች ተጠቃሚ በሚያደርጉ እንዲሁም የመንግስት የትኩረት አቅጣጫን የተከተሉ ሊሆኑ እንደሚገባ ገልጸዋል። በተለይም በህፃናት ጥበቃ በቤተሰብ ደህንነትና በማህበረሰብ ማብቃት ላይ ከፍተኛ ተሳትፎ በማድረግ ቤተሰብን ለማጠናከር ለህፃናት ተገቢውን ጥበቃ ለማድረግና ልዩ ልዩ የህብረተሰብ ክፍሎችን ለማብቃት የሚያስችሉ መሰል ፕሮጀክቶች እንዲበራከቱ ጥሪን አቅርበዋል። በፕሮጀክቱ በሚከናወኑ ተግባራት የጤና፣ የትምህርትና የኑሮ ሁኔታን ለማሻሻል የሚከናወኑ የፕሮጀክት ቤተሰብ በራስ አቅም ችግር እንዲፈታ የሚያግዙ በመሆናቸው ሚኒስቴር መስሪያ ቤቱ ለትግበራውና ክትትል ድጋፍ እንደሚያደርግም ገልጸዋል። ድርጅቱ ቤተሰብና ማህበረሰብን ማጠናከር እንዲሁም የህፃናትና ወጣቶች ደህንነትን ማረጋገጥ ግዴታ መሆኑን አምኖ እንደሚሰራ የኤስኦኤስ የህፃናት መርጃ የኢትዮጵያና የደቡብ ሱዳን ብሔራዊ ዳይሬክተር አቶ ሳህለ ማርያም አበበ ገልጸዋል። ፕሮጀክቶቹ በሚቀጥሉት ከ3 እስከ 4 ዓመታት ውስጥ በሲዳማ ክልል እንዲሁም በኦሮሚያ ክልል የሚተገበሩ 6 አዳዲስ የቤተሰብና የማህበረሰብ ማጠናከሪያ ፕሮጀክቶች ይፋ ሆኗል።
በሀገር አቀፍ ደረጃ በመገናኛ ብዙሃን ዘርፍ የሚደረገው የጥናትና የምርምር ስራዎች መፈጸም እንደሚገባ ተገለጸ። የኢትዮጵያ መገናኛ ብዙሃን ባለስልጣን በአዋጅ ቁጥር 1238/2013 የተሰጠውን ተግባርና ኃላፊነት በሀገር አቀፍ ደረጃ በመገናኛ ብዙሃን ዘርፍ የሚደረገው የክትትል፣ የድጋፍ፣ የቁጥጥር፣ የጥናትና የምርምር ስራዎች በሙሉ ቁመና እንዲሳኩ ለክልል ላይዘን ቢሮዎች ልዩ ትኩረት በመስጠት ተልዕኮቹን በብቃት መፈጸም እንደሚገባ የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ወይዘሮ ሃይማኖት ዘለቀ ገልጸዋል። ባለስልጣን መስሪያ ቤቱ የዜጎች የመረጃን የማግኘት መብት፣ ነጻና ገለልተኛ መገናኛ ብዙሃን ህጋዊ ብሎም የሙያ ስነ ምግባር አሰራሮችን ተከትለው በኢትዮጵያ ውስጥ እንዲጠናከሩ የማድረግ ኃላፊነቶች ከዋናው መስሪያ ቤቱ በተጨማሪ የክልል ላይዘን ቢሮዎች ውጤታማ ስራዎች ቁልፍ ሚና እንዳላቸው ዋና ዳይሬክተሯ ተናግረዋል። በዚህ አስፈላጊ የሆኑ የቴክኖሎጂ ግብዓቶች በክልል ደረጃ ለተቋቋሙ የላይዘን ቢሮዎች ድጋፍ እንደሚደረግና ውጤታማነት የሚጨምሩ አሰራሮች እንደሚተገበሩ ወይዘሮ ሃይማኖት አስረድተዋል። በ10 ክልሎች ውስጥ በስራ ላይ የሚገኙ የላይዘን ቢሮ ኦፊሶች በመገናኛ ብዙሃን ህግጋት በማስታወቂያ አዋጅ ቁጥር 759/2004 እና የጥላቻ ንግግርና የሐሰተኛ መረጃ ስርጭት ለመከላከልና ለመቆጣጠር በወጣ አዋጅ ቁጥር 1185/2012 ልዩ ልዩ መመሪያዎች ዙሪያ በተቋሙ የህግ አገልግሎት ስራ አስፈጻሚ ወይዘሪት ቆንጂት ታምራትም ተሰጥቷል። የላይዘን ቢሮ ኦፊሶች በባለስልጣን መስሪያ ቤቱ ተገኝተው በዋና ዳይሬክተሯ በተሰጣቸው የስራ መመሪያ መሰረት በቀጣይ ሀገራዊ ተልዕኮች ላይ ኃላፊነታቸውን በሚገባ እንዲወጡ ዋና ዳይሬክተሯም አሳስበዋል። አድማጮቻችን ጂፒ 106.7 ላይ ትገኛላችሁ።